በአማኞች መካከል ልታረም የሚገባቸው ሁለት የተሳሳቱ አመለካከቶች አሉ። በአሁኑ ጊዜ ስለ ጌታ እራት በአማኞች መካከል ልታረም የሚገባቸው ሁለት የተሳሳቱ አመለካከቶች አሉ። ሁለት አመለካከት መታረም ያለበት፣ አንደኛ የጌታ ሥጋና ደም እኛ ኃጢአተኞች ስለሆንና ፍርድ ስለሚያመጣብን መቀበል አይገባንም የሚል አስተሳሰብ የተሳሳተ ማለት ነው። የጌታ ሥጋና ደም እኛ ኃጢአተኞች ስለሆንና ፍርድ ስለሚያመጣብን ከወሰድነው ፍርድ ያመጣብናል፣ መቀበል አይገባንም። ይህ በጣም የወደቀ አስተሳሰብ ሰዎች ከጌታ ጋር ኮኔክት እንዳያደርጉ እንዳይጣበቁ ሳይንስን በሰው አይምሮ ውስጥ የሚያስቀምጡ ማለት ነው። እንደው የጌታን እራት መቀበል ያለበት ኃጢአተኛ ሰው ነው። እኔ ኃጢአተኛ ነኝ፣ ደሜ ደግሞ ከኃጢአት ያነጻል ተብሎ ተጽፏል። ይህን ደሜ ነው አንጻኝ ጌታ ሆይ፣ መጸዳት እፈልጋለሁ፣ በደሜ መታጠብ እፈልጋለሁ፣ በደሜ ምሕረትን ማግኘት እፈልጋለሁ የሚያሰኝ ነገር ኃጢአተኛ ሰው ነው። ኢየሱስ ለምንድን ነው የኖረው? ለኃጢአተኞች መፍትሄ ለማምጣት ደሙን ያፈሰሰ ለማን? ለኃጢአተኞች። የተሳሳተ አመለካከትን ተመልከቱ። መጀመሪያ በጣም ብዙ ቦታ ላይ ኮምፕሌን ያደርጋሉ ይሄንን ነገር። ሁለተኛ ደረጃ የጌታ ሥጋና ደም ብንወስድም አይጠቅመንም፣ ባንወስድም አይጎዳንም የሚል አመለካከት ነው። እደግመዋለሁ። የጌታ ሥጋና ደም ብንወስድም አይጠቅመንም፣ ባንወስድም አይጎዳንም የሚል አመለካከት። ባንወስድ አንድ ኢየሱስ ክርስቶስን ተቀብያለሁ። ኢየሱስ ክርስቶስን ስለተቀበልኩት ምንም